በዚህኛው ቪዲዮ ላይ ደግሞ ስሪ ቱልስ የተባለውን ሶፍትዌር በመጠቀም የአይፎን አፕሊኬሽኖችን በራሳችን አፕል አይዲ ማለት ነው የአይፎን ሪንግቶን እና የአይፎን ፈርምዌሮች ወይም ፍላሽ ፋይሎችን ዳውንሎድ ማድረግ እንደምንችል እናያለን። ስሪ ቱልስ ሶፍትዌር ፍሪ ነው፣ የነፃ ሶፍትዌር ነው። የአይፎን የአፕል ፕሮዳክቶችን የተለያዩ ስራዎችን ለመስራት በጣም አሪፍ ሶፍትዌር ነው። እሺ ያው ኮምፒውተራችን ከኢንተርኔት ጋር ኮኔክት መሆኑን መጀመሪያ እርግጠኛ እንሆን። ከዛ በኋላ ስሪ ቱልስ አፕሊኬሽኑን ከኮምፒውተራችን ላይ ራን እናደርጋለን ወይም እናስጀምራለን። ያው ከላይ እንደምታዩት የተለያዩ ኦፕሽኖችን ያሳየናል። አፕሊኬሽን አለ። አሁን አፕሊኬሽን እንዴት እንደሚሆን መጀመሪያ እናያለን። አፕስ የሚለው ውስጥ እንሄድና የኛን አፕል አይዲ ባይንድ እናደርጋለን ወይም ከሶፍትዌሩ ጋር እናቆራኛለን ወይም እናገናኛለን ማለት ነው። አሁን የራሳችን አፕል አይዲ እዚህ ውስጥ እንሞላለን። ያው በዚህ አፕል አይዲ አፕሊኬሽኖቹን ዳውንሎድ እንዲያደርግልን ማለት ነው። ራሳችን አፕል አይዲ አፕል አይዲው እና እዚህ ጋር ደግሞ የአፕል አይዲያችንን ፓስወርድ እናስገባለን። ከዛ ባይንድ የሚል ኦፕሽን አለ፣ እሱን ክሊክ እናደርጋለን ማለት ነው። ሰክሲድ ኢን ባይንድ አፕል አይዲ ይላል እዚህ ጋር። አሁን አፕል አይዲው ሬጅስተር ተደርጓል ማለት ነው በስሪ ቱልስ ላይ። ስለዚህ ይህንን አፕል አይዲ ተጠቅመን አፕሊኬሽኖችን ዳውንሎድ ማድረግ እንችላለን ማለት ነው። ኦኬ ብለን እንወጣለን። አሁን እዚህ ጋር ጀስት አፕስ የሚለው ውስጥ በመሄድ የምንፈልጋቸው እነዚህን አፕሊኬሽኖች ዳውንሎድ ማድረግ እንችላለን ማለት ነው በጣም በቀላሉ። እዚህ ጋር ሊስት ካታጎሪዎች አሉት። እዚህ ጋርም የሶሻል ኔትወርኪንጎች አሉ፣ ጌሞች አሉ፣ የሙዚቃ የመሳሰሉት ሁላ ካታጎሪዎች አሉ። አሁን ስካይፒንግ ከሆነ ዳውንሎድ ማድረግ የፈለግነው ዳውንሎድ ስንል እንደዚህ ዳውንሎድ ይጀምርልናል ማለት ነው። እዚህ ጋር ዳውንሎድ እያደረገው ነው። የአፕሊኬሽን የሚወርደው በራሳችን አፕል አይዲ ነው ማለት ነው። ስለዚህ ወደምፈልገው ስልክ ዳውንሎድ ማድረግ እንችላለን ወይም ኢንስቶል ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ ሰርች ኦፕሽንም አለው። የምንፈልገውን በስምም ሰርች ማድረግ እንችላለን። ለምሳሌ ሀገርኛ ኪቦርድ የሚለውን ጀስት ሰርች አድርገን እንደዚህ ሀገርኛ ኪቦርድን እንደዚሁ ዳውንሎድ ማድረግ ይቻላል ማለት ነው። የምንፈልገውን አፕሊኬሽን እንደዚህ ሰርችም እያደረግን ዳውንሎድ ማድረግ እንችላለን ማለት ነው። ያው እዚህ ጋር ኦፕን ፋይል ሎኬሽን ስንል ደግሞ አፕሊኬሽኖቹ ዳውንሎድ የሆኑበት ቦታ ላይ ይወስዳል ማለት ነው። አሁን እነዚህ የወረዱ ናቸው። የተወሰኑ ደግሞ ገና በመውረድ ላይ ያሉ ፋይሎች ናቸው። እዚህ ጋር እንደምናየው ሁሉም እንትኖች አፕሊኬሽኖች ያዘዝናቸው ሁላ ዳውንሎድ ሆነዋል። እዚህ ቨርዥናቸው ለየትኛው ቨርዥን ሰፖርት እንደሚያደርጉ ያሳየናል። አሁን iOS 10 ፕላስ ከሆነ አይፎኑ ራን የሚያደርገው ሶፍትዌር ቨርዥኑ iOS 10 እና ከዛ በላይ መሆን አለበት ማለት ነው ይህንን አፕሊኬሽን ለመቀበል።
እሺ በመቀጠል ደግሞ የአይፎን ፈርምዌሮችን ወይም ፍላሽ ፋይሎችን እንዴት ዳውንሎድ ማድረግ እንደምንችል በዚሁ በስሪ ቱልስ አፕሊኬሽን አማካኝነት እናያለን። እዚህ ጋር ፍላሽ ኤንድ ጄቢ ወይም ደግሞ ጄል ብሬክ የሚል ኦፕሽን አለ። ከዛ ፈርምዌር የሚለው ጋር እንሄዳለን ማለት ነው። አሁን እዚህ ጋር የተለያዩ የምንፈልገው ሞዴል ሁላ እዚህ ውስጥ አለ። የምንፈልገው ሞዴል መርጠን አፕሊኬሽን ሶፍትዌሩን ወይም ፍላሽ ፋይሉን ዳውንሎድ ማድረግ እንችላለን ማለት ነው። ለምሳሌ አይፎን 7 ነው እዚህ ጋር ያለው። አይፎን 7 የመጨረሻው ቨርዥን ሶፍትዌር ያመጣልን ማለት ነው። ለምሳሌ አሁን የወጣ የመጨረሻው ቨርዥን 13.23 ነው። እሱን ከሆነ አረንጓዴ ምልክት ያለባቸው አይቲዩንስ የሚቀበላቸው ወይም ደግሞ አፕል የሚቀበላቸው የፈርምዌር ቨርዥኖች ናቸው። ከዛ በታች ያሉት ደግሞ የአረንጓዴ ምልክት የሌላቸው ደግሞ ኦልደር ወይም ደግሞ ተቀባይነት የሌላቸው ናቸው። ዳውንሎድ ብናደርጋቸው በእነሱ ሪስቶር ማድረግ አንችልም። ስለዚህ እንደዚህ የአረንጓዴ ምልክት ያለባቸውን ዳውንሎድ ማድረግ እንችላለን ማለት ነው። አሁን እዚህ ጋር ታስክ ውስጥ በምንሄድበት ጊዜ ያው እንፈልገውን ፈርምዌር እያወረደልን ነው ማለት ነው። እሺ በቀጣይ ደግሞ ለአይፎን ስልኮች ሪንግቶኖችን እንዴት ማዘጋጀት እንደምንችል እናያለን። አሁንም በዚሁ በስሪ ቱልስ ማለት ነው ሪንግቶን የሚለው ጋር እንሄዳለን። እዚህ ጋር ከፈለግን ኦልሬዲ እዛው ሶፍትዌሩ ላይ ያሉትን ሪንግቶኖች ዳውንሎድ ማድረግ እንችላለን። እነዚህ መጥሪያዎች ዳውንሎድ ማድረግ እንችላለን። ከሆነ ደግሞ ሜክ ሪንግቶን የሚለው ውስጥ ገብተን ከኮምፒውተራችን ላይ የፈለግነው ሙዚቃ ጀስት ሪንግቶን ማድረግ እንችላለን ማለት ነው። አሁን ይህንን ዘፈን ሪንግቶን ማድረግ ከፈለግኩኝ ዘፈኑን ሴሌክት እናደርጋለን። ከዛ የ30 ሰከንድ ያህል እንቆርጣለን። እንደዚህ ሴሌክት እናደርግለታለን እንፈልገውን ፖርሽን ወይም ክፍል። ከዛ ጄኔሬት ሪንግቶን የሚል አለ እዚህ ጋር። አሁን ጄኔሬት አድርጓል ወይም ደግሞ ሪንግቶኑን አዘጋጅቶልናል ማለት ነው ሶፍትዌሩ። ያው እዚህ ጋር የምናየው ስሪ ቱልስ ውስጥ ያስቀመጥንበት ቦታ ነው። ይህንን ሪንግቶን ወደ አይፎኖች ምን ማድረግ እንችላለን? ሪስቶር ኢምፖርት ማድረግ እንችላለን ማለት ነው። እዚህ ጋር የምናየው ደግሞ ራሱ ያዘጋጃቸውን ኦልሬዲ ያዘጋጃቸውን የሪንግቶን አይነቶች ነው። በመቀጠል ደግሞ ለአይፎን ዎልፔፐሮችን እንዴት ዳውንሎድ ማድረግ እንደምንችል እናያለን ማለት ነው። እዚህ ጋር የአይፎን ሞዴሎች አሉ። በየሞዴሎቹ ነው ያለው ዎልፔፐሩ። ለምሳሌ ለአይፎን 7 ፕላስ ከሆነ ሞዴሉን እንመርጣለን። የፈለግነውን ዎልፔፐር ሴሌክት አድርገን ከመረጥን በኋላ ያር ሴቭ ቱ ሎካል ይላል። ሴቭ ቱ ሎካል በማለት ዳውንሎድ ማድረግ እንችላለን ማለት የምንፈልገውን ዎልፔፐር። ከዚህን ዎልፔፐር ወደ
የምንፈልገው ስልክ አይፎን 7 ፕላስ ወደሆነ ማለት ነው ሎድ ማድረግ እንችላለን ማለት ነው፣ ወይ ደግሞ መጫን እንችላለን ማለት ነው። ስለዚህ እነዚህና የመሳሰሉ በርካታ ስራዎችን የስዩ ቱልስ የተባለው አፕሊኬሽን ይሰራልናል ማለት ነው። እና በጣም አሪፍ እንትን ነው፣ አሪፍ ሶፍትዌር ነው። ከዚህ በተጨማሪ ሪስቶርም ያደርጋል አይፎኖችን ወይም ፍላሽ ያደርጋል። ከአይቲዩንስን በጣም የቻለ ሶፍትዌር ነው ሪስቶር ለማድረግ። አይቲዩንስ ላይ የሚመጡ በርካታ ኢረሮችን ሁላ በዚህኛው ማሳለፍ እንችላለን ስዩ ቱልስን በመጠቀም ማለት ነው፣ ስልኮችን ሪስቶር በምናደርግበት ጊዜ።